ሚስቱ እንድትሆኝለት ከሚፈልግ ወንድ በላይ ማለት ነው የሚመክርሽም የሚታገስሽም ሰው የለም። ታውቂያለሽ። ብዙ መንገድ ከሄድን በኋላ ማለት ነው መንገዱ በዚህ በኩል አይደለም ተመለሱ እንደመባል ልብን የሚሰብር ነገር የኔ ስህተት ሰውን ሳምንና ስወድ ከልክ በላይ ነው። ያመንኩት ይከዳኛ አይመስለኝ፣ የቀረበኝ ርቀኛ አይመስለኝ፣ የወደደ እስኪ ሳትዋሹ መልሱልኝ። በጣም ከፍቷችሁ ስልክ ደውላችሁለት ስቃችሁ የምትዘጉት ሰው ማን ነው? ኮሜንት ላይ አስቀምጡልኝ። የሞቴ ዜና ከደረሳችሁ ይቅር በሉኝ፣ ነውሬን ደብቁልኝ፣ ጓደኝነታችንን አስታውሱ። እህቴ፣ የኔ እህት፣ የኔ ሁሉ ነገር ቃላት ያጥረኛል ስላንቺ ስናገር። እህቴ የምሳሳልሽ እንደራሴ የምወድሽ እንደነፍስ እማ የኔ ጨረቃ የኔ ዓለም የኔ ዶቃ ታውቂያለሽ ለኔ ልዩ ነሽ ህይወቴ እኮ ነሽ። ቶሎ የምትናደዱ ሰዎች እስቲ አንዴ እጃችሁን አውጡ። በጣም ጥሩ ልብ ነው ያላችሁ። እሺ አስመሳይ አይደላችሁ። ሰዎችን ከጀርባ ተፈጥሮ ግን አትገርምም? እኔ በጣም ነው የምታስገርመኝ። በዚህ በኩል የሆነ ድንገተኛ አደጋ የፈጠረችብኝ ይመስልህና ለምንም ነገር ግድ የሌለን እኮ ኬርለስ ስለሆነን አይደለም፣ በብዙ ህመሞች ስለደነዘዝን ነው። የፈራነው ሆኖ ስለተገኘ ነው። አንተነትህን ብቻ የሚቀበል ሰው ቢኖር በህይወት ካለች እናትህ ብቻ ነች። ሌላው ጋር ከሌለ የለ። አዎ እውነት ነው እኮ ሰው ቢሄድ ሰው ይተካል። ይሄ የታወቀ ነገር ነው። ነገር ግን አሉ አንዳንድ ሰዎች በማንም ሊተኩ የማይችሉ። እስኪ ተሳክቶለት ማየት የምትፈልጉት ጓደኛ ወይም ወንድም ካላችሁ ሜንሽን አድርጉልኝ። ወዳችኋለሁ። እኔ ከቤተሰቦቼ ቀጥሎ የምወደውና የማከብረው ሰው ቢኖር አንተ ነህ። ምርጥ ጓደኛዬ ለምትሉት ጓደኛችሁ ይህንን ቪዲዮ ሼር አድርጉ። ስማኝማ ወንድም ጥላ፣ ተወደድክም ተፈለክም ተናፈቅክም ተፈቀርክም መረሳት አይቀርም። ቴዲ ልክ አይደለም እኮ ለምን አትረጋጋም? እንዴት ብዬ ነው የምረጋጋው? ፀሐይ ወጣልኝ ብዬ አምላኬን አመስግኜ ሳልጨርስ ምን አረኩሽ? ምን በድዬሽ? እንደዚህ እስከመሸሽ ድረስ ምን አጥፍቼ? እኔ አላሳዝንሽም? ፈጣሪ ሲወድህ የምትመካበትን ነገር ይነጥቃል እስክትደነግጥ ድረስ፣ መግቢያ እስክታጣ ድረስ። አውቆ አንገቱን ከደፋ ወንድ ልጅ ጀርባ ቀና አርጎ ሊያኖራት የሚፈልግ እናት አለች። ይሄ ስንቶቻችሁ ትገነዘቡታላችሁ? አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫነን ይሉሃል። በተለይ እናውቅልሃለን ባዮች። ስለራስህ ካንተና ቅስም ተሰብሮ ያውቃል። ከባድ ነው አይደል? እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን